بسم الله الرحمن الرحيم وصلى الله وسلم على أشرف الأنبياء المرسلين محمد صلى الله عليه وسلم السلام عليكم ورحمة الله وبركاته ዛሬም ኢንሻአላህ እናንተን የሚዝናናና የሚያስደስት የሆነ ቪዲዮ ይዤላችሁ ቀርቤያለሁኝ። እስከ ቪዲዮ መጨረሻ አብራችሁ እንድትሆኑ በአላህ ስም እየጠየቅኩኝ ወደ ቪዲዮ ጋብዛችኋለሁ። በሂሻም አብደልመሊክ ኸሊፋ ዘመን አረቦች ላይ ከባድ የሆነ ድርቅ ይከሰታል። ድርቁም ለተከታታይ 3 ዓመታት በአስከፊ ሁኔታ ይቀጥላል። እጽዋቶች ደረቁ፣ ቅጠላቸውን አረገፉ፣ ሰዎችም ለህይወታቸው መጨነቅ ጀመሩ። አረቦችም ተሰብስበው ወደ ኸሊፋው ጋር ሄደው ችግራቸውን ለመናገር አቀዱ። ከብዙ መልእክተኞች ሰዎች ጋር ሆነውም ወደ ሂሻም አብደልመሊክ ቤተመንግስት አቀኑ። ቤተመንግስቱን በደረሱ ሰዓት ወደ ውስጥ እንዲገቡ ተፈቀደላቸው። ሂሻም አብደልመሊክ በጣም አስፈሪ የሆነ ግርማ ሞገስ ያለው ሰው ነው። ምክንያቱም እሱ ያለው አስተያየት ኃይል ጭምር እሱ ፊት ቆሞ የሚያወራ ሰው እግሩ እየተንቀጠቀጠ ካልሆነ በስተቀር ደፍሮ ሐሳቡን መግለጽ አይችልም። እነኚህም ሰዎች እሱ ፊት ቆመው ሐሳባቸውን ማንም መግለጽ አልቻለም። አንዱን እያየ ማን ወጥቶ የሚናገሩ መባባል ጀመሩ። ነገር ግን አንድም ሰው ወጥቶ ሊናገር አልቻለም። አንድ የ16 ዓመት ልጅ ግን ወጣ ከዛ ከተሰበሰቡ ሰዎች መካከል። የልጁም ስም ሐቢብ ኢብን ዲርዋስ ይባላል። ሂሻም አብደልመሊክም ባየው ጊዜ ወደፊት መጣና ፊቶቹን ወደ ኋላ ዞር አድርጎ እንዲህ አለ። ሁሉም እኔ ጋር ገብቶ ችግሩን ለመናገር ከፈለጉ ሰዎች መካከል ይሄም ልጅ ገብቷል አለ ልጁ እየሰማው። ልጅየውም እንዲህ አለ። የአሚረል ሙእሚኒን ለንግግር መጀመሪያና መንደርደሪያ አለው። የመጀመሪያው ሐሳብ መንደርደሪያው ከሌለ ሊገባ አይችልም። ስለዚህ ነገሩ እንዳብራራለት ትፈቅድልኛለህ አለው። አሚረል ሙእሚኑንም እሱን በጥሞና ካዳመጠው በኋላ በተገረሙ አይኖቹም እያየው ከዛም እንዲህ አለው። በል እስኪ ተናገር፣ ነገሩንም አብራራው ለአላህ ስትል አለው። ልጅየውም የአሚረል ሙእሚኒን በእኛ ላይ 3 ከባድ የሆኑ ዘመናትም አልፎብናል። አንደኛው ዓመት ቆዳችን ስብ የሚበላ የሆነ፣ አንደኛው ዓመት ደግሞ ስጋችን የሚበላ የሆነ፣ አንደኛው ዓመት ደግሞ አጥንታችን የሚሰባብር የሆኑ ዓመታት አልፎብናል እና በእናንተ እጅ ደግሞ ሀብት አለ። ገንዘቡና ሀብቱ የአላህ ነው ብለህ የምታስብ ከሆነ በባሮቹ ላይ በትነው። ደሞም ብሩን የሙስሊሞች ነው ብለህ የምታስብ ከሆነ ለምንድን ነው ገንዘባቸውን የምትከለክላቸው? ደሞም ገንዘቡና ሀብቱ የኔ ነው ብለህ ካሰብክ አላህ ሱብሓነሁ ወተዓላ መልካም ሰሪዎችን ይመነዳል፣ ይከፍላል አለው ልጁም። ከዛም ልጁ ጸጥ አለ። ሂሻም አብደልመሊክ ልጁን እያየው ወላሂ አንድም ነገር አልተውክልኝም ከ3ቱ ነገሮች ምክንያት አድርጌ የማመነታበት ለመጡ ሰዎች በሙሉ ለእያንዳንዳቸው 1000 ዲርሃም ስጧቸው አለ ኸሊፋውም። ና ደግሞ አንተ ልጅ አለው ኸሊፋው። ልጅየውም ወደ ኸሊፋው ፊት ሄዶ ቆመ። አንተስ የሆነ ሀጃ አለህ ወይስ የምትረዳው ዘመድ አለህ የተቸገረ አለው። ልጅየውም ወላሂ ምንም ችግር የለብኝም፣ የህዝቡን ችግር ለመናገር ነው የመጣሁት አለው። አረ ልጅ የፈለግከውን ጠይቀኝ አለው ሂሻም። እሱም መልሱ እንደመጀመሪያው አንድ ነበር። በልሺ ሀያ በሰላም ቤትህ ግባ አለው። ሂሻም አብደልመሊክም ልጅየውን እያየ ለአማካሪው እንዲህ አለው። ይህ ልጅ መጥቶ ከነዚህ ከተሰበሰቡ ሰዎች ደፍሮ ተናገረ። ወላሂ ይህ ልጅ ለኔ ከነዚህ ሰዎች በላይ የተለየ ክብር አለው። ምክንያቱም ሐሳቡን በጥበብና በትዕግስት በተሞላበት መንገድ ነው የተናገረው። ስለዚህ ለሱ ትልቅ ክብር አለኝ አለው ለአማካሪው። ልጅየውም ከቤተ መንግስቱ በእርጋታ መንፈስ ወጥቶ ወደ ቤቱ ገባ። በታሪኩ ላይ የዚህ ልጅ ሂማና ድፍረት አይተናል። ለህዝቡ መከታ ሆኖ አይተነዋል። ግን ስንቶቻችን ነን እድሜያችን ከዚህ ልጅ የበለጠ የሆኑ? ስለዚህ ሁሉ ጊዜ በዱዓችን አላሁመ አስተኽዲምኒ ወላ ተስተብድልኒ የሚለውን ዱዓ እንርሳ እያልኩኝ ሁላችንም ይህን ኡማ የምንጠቅም አላህ ያርገን እያልኩኝ የዛሬውን ቪዲዮ አጠናቅቃለሁ። ደግሞም በረሱል ሰለላሁ ዐለይሂ ወሰለም ላይ ሶላታችሁን ማድረስ እንደረሱ። አላሁመ ሰሊ ዐላ ሙሐመድን ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ወባሪክ ዐላ ሙሐመድን ወዐላ አሊ ሙሐመድ ከማ ባረክተ ዐላ ኢብራሂም ወዐላ ኢብራሂም ኢነከ ሐሚዱን መጂድ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ ዐለይኩም ወረህመቱላሂ ወበረካቱ።